አንድ ሰው ትንሽ ውለታ እንድትሰራለት ጠየቀህ እንበል። ሁለት ጊዜ ሳታስብበት እሺ የምትልባቸው አጋጣሚዎች ምን ያህል ናቸው? በደንብ ሳታስብበት በመስማማትህ ምክንያት በኋላ በቁጭት ፀጉርህን የምትነቅልባቸው አጋጣሚዎችስ? እምቢ በማለትህ የተጸጸትክባቸው ጊዜያትስ? ከጥቂት ዓመታት በፊት እነዚህን ጥያቄዎች ለራሴ ጠይቄ ለመመለስ በሞከርኩበት ሰዓት ያገኘሁትን መልስ ብዙውን ጊዜ ሰዎች የሚጠይቁኝን ጥቃቅን ነገሮች ትምህርት መስጠት፣ ቃለ መጠይቅ ማድረግ፣ ርዕሰ አንቀጽ መጻፍ ወዘተ አይነት እሺ የምል መሆኔን ነው። በዚህ ሂደት አመጣዋለሁ ከምለው ውጤት በጣም ያነሰ ውጤት ባፈራሁባቸው በርካታ ስራዎችም በመጀመሪያ ከማስበው በላይ ብዙ ጊዜ አጠፋለሁ። ለሌላ ሰው የሆነ ነገር ለማድረግ ፈቃደኛ ስሆን ምንም ውጤት ሳላመጣ ራሴን የማገኝባቸው ሁኔታዎች አሉ። ይህ ሌሎችን የማስደሰት ጽኑ ፍላጎት ዲዚዝ ቱ ፕሊዝ ከየት የመጣ ነው? በ1950ዎቹ የሥነ ሕይወት ባለሙያዎች በደም የማይዛመዱ እንስሳትን ለምን እርስ በርሳቸው እንደሚረዳዱ ጥናት አካሂደው ነበር። ለምሳሌ አንድ ቺምፓንዚ ያገኘውን ስጋ ለሌላ ቺምፓንዚ የሚያካፍለው ለምንድን ነው? አንድ ዝንጀሮ የሌላኛውን ዝንጀሮ ፀጉር የሚያበጥርለትስ ለምንድን ነው? በደም የሚቀራረቡ እንስሳት እንደዚህ ቢያደርጉ ሚስጥሩ ጥልቅ አይሆንም። ተመሳሳይነት ያለው ዘር ስለሚጋሩ ነው ማለት እንችላለን። ስለሆነም መተባበር ይህንን የጋራ ዘራቸውን ለማስቀጠል ይረዳቸዋል። ከመካከላቸው አንዱ ቢጎዳም ቢሞትም ማለት ነው። በደም የቅርብ ትስስር የሌላቸው እንስሳት እንዲህ አይነት ነገር የሚያደርጉት ግን ለምንድን ነው? ይህ ጥያቄ በሌላ አቀራረብ ለመጠየቅ አንድ ቺምፓንዚ ያገኘውን ስጋ ለሌሎች ከማካፈል ይልቅ ብቻውን የማይበላው ለምንድን ነው? አንድ ዝንጀሮ የጓደኛውን ቅማል በመፈለግ ከሚደክም ለምን አርፎ ቁጭ አይልም? እነዚህን ጥያቄዎች ብዙ እርባና የሌላቸው ጥያቄዎች አይደሉም። የዚህን መልስ የምናገኘው ሂሳብ ውስጥ ነው። በተለይ ደግሞ በጨዋታ ጽንሰ ሐሳብ ጌም ቲዮሪ ውስጥ ነው። አሜሪካዊው የፖለቲካል ሳይንስ ሊቅ ሮበርት አንድ ጊዜ የኮምፒውተር ፕሮግራሞች የሚወዳደሩበት የውድድር ፕሮግራም አዘጋጅቶ ነበር። እያንዳንዱ ፕሮግራም ከተቀናቃኙ ጋር ሲገናኝ የሚጠቀመው አንድ የተለየ ስትራቴጂ ነበር። መተባበር፣ መክዳት፣ ራስን ከፍ አድርጎ ማቅረብ፣ ቅድሚያ መስጠት እያለ ይቀጥላል። በረጅም የጊዜ ሂደት አንደኛው ስትራቴጂ ውጤታማ መሆኑ ታየ። ይህ የሮበርት ሰጥቶ መቀበል ያለው ስልት ነው። ይህ ቀላል ስትራቴጂ የሚሰጠውን መመሪያ የሚከተል ነው። መጀመሪያ ተባባሪ ትሆናለህ። ከዚያ በቀሪው የጨዋታ ጊዜ የተፎካካሪህን ባህሪ እያየ ተወርሰዋለህ። በዚህ መሰረት በመጀመሪያ እንቅስቃሴህን እንዳየኸው ተፎካካሪ ተባባሪም ከሆነ አንተ ትተባበራለህ። ተቀናቃኝ ተባባሪ ሳይሆን ቀርቶ ሊበዘብዝ ከሞከረ መተባበር ታቆማለህ። ከዚያ በኋላ ተወዳዳሪ ተመልሶ ተባባሪ ከሆነ አንተም እንደገና ተባባሪ ትሆናለህ። ይህ በእንስሳት ስርወ መንግስት ውስጥ በትክክል የምናየው ነገር ነው። ይህ የላድርግልህ አድርግልኝ አስተሳሰብ የተሞላበት ስልት ነው። አንድ ቺምፓንዚ ያገኘውን ስጋ ለጓደኛው የሚያካፍለው በቀጣይ ጓደኛው ስጋ ሲያገኝ እንዲያካፍለው ለማመቻቸት ነው። ስለዚህ በዚያች ቀን አደን ባይሳካለት ባዶ እጁን ቢመጣ እንኳን ጓደኛው ስጋ ካገኘ እንደሚበላ እርግጠኛ ነው። ይህ የሰጥቶ መቀበል አኗኗር በረጅም ጊዜ ትውስታ ጭምር የሚሰራው በእንስሳት ዘንድ ብቻ ነው። አንድ ቺምፓንዚ ይህን የማጋራት ስራውን የሚከውነው ሌላ የማህበሩ አባል ከአሁን በፊት ምግብ ማካፈሉን ካስታወሰ ብቻ ነው። በእርግጥ የማስታወስ ከፍተኛ ብቃት ያላቸው እንስሳት የተወሰኑ እንስሳት ናቸው፣ በዋናነት ጦጣዎች። ቺምፓንዚ በስትራቴጂ የሚያስብ ልዕለ ህሊና የለውም። ዝግመተ ለውጥ ግን ይህንን ባህሪ የተፈጥሮ አድርጎለታል። ይህንን የሰጥቶ መቀበል አኗኗር ያልተገበሩ የጦጣዎች ነገዶች ዝርያቸው አክትሟል። የሰው ልጆችም በከፍተኛ ሁኔታ የማሰብ ብቃት ያለን እንስሳት ስለሆንን ይህንን የሰጥቶ መቀበል ዘይቤ እኛም ዘንድ አለ። የዓለም ኢኮኖሚ በሁለት እግሩ ቆሞ እንዲሄድ የሚያደርገው ይህ የሰጥቶ መቀበል ዘይቤ ነው። ምንም ዝምድና ከሌለን ምናልባት በሌላኛው የዓለም ክፍል ጥግ ከሚገኙ ሰዎች ጋር በፍጹም ተባባሪነትን ዘንግተን ተግባብተን እንሰራለን። እንደዚያ በማድረጋችን እንጠቀማለን፣ እናተርፋለን። ጥንቃቄም ግን ያስፈልጋል።
ሰጥቶ መቀበል የራሱ የሆነ አደጋዎች አሉት። አንድ ሰው ውለታ ከዋለልህ ውለታውን የመመለስ ግዴታ እንዳለብህ ይሰማሃል። ይህም አንተም ውለታን በመዋል ልትወጣው የምታስበው ሊሆን ይችላል። በዚህ መንገድ ማንም ሰው እንደፈለገው የሚያደርግህ አድርገህ ራስህን ልታመቻች ትችላለህ። ከዚህ የበለጠ ሌላ አደጋ አለ? እያንዳንዷ የሰጥቶ መቀበል አዙሪት የምትጀምረው በእምነት ጅማሮ ነው። በመጀመሪያ እሺ፣ ብዙ ጊዜ ለመጸጸት የሚዳርገንም ይኸው ነው። አንድ ጊዜ እሺ ካለም በኋላ ነገሩ ጤነኛ እንደሆነ ራሳችንን እናስረዳለን። እሺ ማለታችንን የሚደግፍ ብዙ ምክንያቶችን እንደረድራለን። ቃል የገባነውን ነገር ማሟላት ምን ያህል ጊዜና ጉልበት እንደሚያቃጥልብን ግን አናነሳውም። ከዚህ በላይ ደጋፊ ምክንያቶችን ዋጋ እንሰጣለን። ይህ የአመንክዮ ስህተት ነው። ምክንያቱም የምንኖረው ተቆጥሮ በማያልቁ ምክንያቶች ተከበን በውስን ጊዜ ታጥረን ነው። ይህንን ነገር ካወቅኩ ጊዜ ጀምሮ የቻርሊ ሙገርን የ5 ደቂቃ እምቢ ስልት እንደ መከላከያ መጠቀም ጀመርኩ። 90% ያህል እምቢ ብትል ከዓለም ብዙም የምታጣው ነገር አይኖርም። እና የትኛውም ሰው ውለታ እንድትውልለት ሲጠይቅህ መልስ ከመስጠቴ በፊት ቢያንስ ለ5 ሴኮንድ አስብበታለሁ። በዚህ ጊዜ መልሴ እምቢ ይሆናል። እምቢ የምልበት መንገድ ግን ስነ ዘዴያዊ በሆነ መንገድ ለዘብተኛ አደርገዋለሁ። አንተ ስለምን አትሞክረውም? እንደ ክፉ ሰው ተቆጥረ የምትጠላበት እድል ሰፊ አይደለም። እንዲያውም ብዙ ሰዎች ለወጥነትህ ሲያደንቁ ታያለህ። ከ2000 ዓመታት በፊት ገደማ የሮማው ፈላስፋ ሴኔካ እንዲህ ጽፏል። ለራሳቸው የሚጠሩ ሰዎች ከራስህ ያሸሹሃል። ስለዚህ የ5 ሴኮንድ እምቢታ የሙከራ ጊዜን ለመጠቀም ሞክር። ይህ ጥሩ ሕይወትን ከምታጣጥምባቸው ጨዋታ ሕጎች መካከል አንደኛው ነው። አበቃ።